ዳሎል በምድር ላይ የተከፈተው የሲኦል በር። የኢትዮጵያ ምስጢራዊ ስፍራዎች። የሰው ልጅ ከፍጥረት ጀምሮ ሰማይን ሲያልም ምድርን ሲያርስ ኖሯል። ነገር ግን ከእግርህ በታች ከፀሐይ በታች በገዛ ሀገር ውስጥ በምድር ላይ የተከፈተ ሲኦል ቢኖር መቼም አይቻልም አትበል። ዛሬ ወደ ኢትዮጵያ አፋር ክልል እንጓዛለን። ወደ ዳሎል የምንጎበኘው ቦታ ከዚህ በፊት አይተኸው የማታውቀው ምናልባትም በህልምህ እንኳን የማይመጣው የሲኦል እውነተኛ ምስል ነው። ዳሎል በአፋር ክልል የሚገኝ ልዩ የተፈጥሮ መዋቅር ነው። የዓለም እጅግ ሞቃታማ ከሆኑ ስፍራዎች አንዱ ሲሆን የሙቀት መጠኑ ከ45 ዲግሪ ሴልሲየስ በላይ ነው። ነገር ግን የሚያስደንቀው ሙቀቱ ብቻ አይደለም። አካባቢው በከፍተኛ የጂኦተርማል እንቅስቃሴ የተሞላ ሲሆን ከምድር ውስጥ የሚፈልቁ የማዕድን ጨዎች፣ ድኝ እና ሌሎች ኬሚካሎች አስገራሚ ቀለማትን ፈጥረዋል። የዳሎል መልክዓ ምድር ከሌላ ፕላኔት የመጣ ይመስላል። የሚያቃጥሉ የጨው ምሰሶዎች፣ ደማቅ ቢጫ እና አረንጓዴ የፈላ ኩሬዎች እና ወደ ሰማይ የሚተን መርዛማ ጭስ። ይህ ቦታ ምንም አይነት ሕይወት አይዘውረውም። የገሃነም አስፈሪ ቀለማትና የጭስ ድምጾች ብቻ ናቸው የሚሰሙት። አየሩ በካርቦን ዳይኦክሳይድ እና በሃይድሮጅን ሰልፋይድ ጋዞች የተሞላ ነው። ያለ ልዩ መከላከያ እዚህ ቦታ መቆየት ለጤና እጅግ አደገኛ ነው። ይህ የዓለም ፍጻሜ የሚጀምርበት ቦታ ቢሆንስ? የዳሎል መኖር ምሁራንን ሲያነጋግር ኖሯል። ከስሩ ያለው የእሳተ ገሞራ እንቅስቃሴ የዚህ ሁሉ ምስጢር ምንጭ እንደሆነ ቢታወቅም የአካባቢው ሰዎች ስለ ስፍራው የሚናገሯቸው አፈ ታሪኮች ግን እጅግ አስገራሚ ናቸው። አንዳንዶች በስፍራው የጥንት ስልጣኔዎች ፍርስራሽ እንደተቀበረ ያምናሉ። ሌሎች ደግሞ ቦታውን የድብቁ መንግስት በር ሲሉ ይጠሩታል። በዚህ አስፈሪና ባዶ ስፍራ በሌሊት እንግዳ ድምጾች ይሰማሉ፣ የማይታዩ ጥላዎች ይታያሉ የሚሉም አሉ። የዳሎል ውበቱ የሚስብ ቢሆንም አደገኝነቱ ግን እውነት ነው። ያለ ጥንቃቄ የሚሄዱ ሰዎች በድንገት በሚፈጠሩ ጉድጓዶች ውስጥ የመውደቅ፣ በመርዛማ ጋዞች የመታፈን ወይም በሚንበለበለው የውሃ ኩሬ ውስጥ የመውደቅ አደጋ ተጋርጦባቸዋል። የአካባቢው ማዕድን አውጪዎች እና ጥቂት ጀብደኞች ቱሪስቶች ብቻ ናቸው ወደዚህ ሲኦላዊ ስፍራ የሚደፍሩት። ከዚህ በፊት የጠፉ ሰዎች፣ የደረሰባቸው አደጋ፣ የትኛውም የፍርድ ቤት መዝገብ ላይ ያልሰፈረባቸው ሰዎች አሉ የሚሉ የሀገር ሽማግሌዎች ምስክርነት አለ።